በድጋሚ እንደምናችሁ። ከዚህ በመቀጠል ስለ የመጀመሪያው ማተብ እንመለከታለን። በእኔ ግምት የመጨረሻውን ዘመን መጽሐፍ ስናነብ በተለይ ዮሐንስ ራእይን በጣም ወሳኝ የሆነው የመጨረሻው ዘመን ወይም የመከራው ዘመን የሚባለውን መጀመሪያ የሚያሳይ ብዬ የማምንበትን ወሳኝ ክፍል ነው ዛሬ የምንመለከተው። ለምን እንደዚህ እንዳልኩኝ በመሃል ላይ እየተመለከትን የመጽሐፍ ቅዱስ ክፍሎችን እያነበብን ስንሄድ በደንብ ግልጽ እየሆነላቸው ይሄዳል። አሁን በቀጥታ ስለ መጀመሪያው ማተብ እንመለከታለን ማለት ነው። ዮሐንስ ራዕይ ምዕራፍ 6 ከቁጥር 1 እስከ 2 ያለው ላንብብላችሁ። በጉም ከሰባቱ ማተብ አንዱን በፈታ ጊዜ አየው። ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማሁ። አየሁም፣ እነሆም አምባላይ ፈረስ ወጣ። በእርሱም ላይ ለተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድልም እያነሳ ወጣ፣ ድል ለመንሳት ይላል እና ይሄ ነው ማለት ነው። ስለዚህ የመጀመሪያው ማተብ ሲፈታ የሚወጣው በነጭ ፈረስ ላይ የተቀመጠ ነው የሚወጣው እና ድል እያነሳ ይወጣል፣ ድል ለመንሳት ይላል። አምባላይ ፈረስ ማለት ነጭ ፈረስ ማለት ነው። ግን ተመሳሳይ ደግሞ በነጭ ፈረስ ላይ ተቀምጦ የሚመጣ አለ። የዚህኛው ምንድን ነው? ስለዚህኛው የተጠቀሰው ነገር ምንድን ነው? ከዚህ በፊት በነበረው ርዕስ ዮሐንስ ለምን አለቀሰ ብለን አይተን ነበር። ማተብ የሚፈታ ሲታጣ ለምን አለቀሰ ብለን ተመልክተን ነበር እና አብሮት ከነበሩት ከአራቱ ሽማግሌዎች አንዱ አታልቅስ፣ በጉ ድል ነስቷል ብሎ ይነግረዋል እና በጉ ኢየሱስ ነው። ከዛ ኢየሱስ ነው እንግዲህ ማተቦቹን የሚፈታው ማለት ነው። ልክ የመጀመሪያው ማተብ ሲፈታ ነው ይሄ የሚወጣው ማለት ነው። ይሄ ነጭ የለበሰው በፈረስ ላይ የተቀመጠው እና በእጁ ቀስት የያዘው ማለት ነው። በአማርኛው ትርጉም ቀስት ነው የሚለው እና ግን በእንግሊዝኛው ደግሞ ቦው ብቻ ነው የሚለው። ማለት የሚተኮሰው ነገር የለም፣ ዝም ብሎ ቀስት ነው ግን ተተኳሹ የሌለው ማለት ነው። የሚወነጨፈው ነገር የሌለው ማስወንጨፊያው ብቻ ነው። እሱም ብቻ ነው ይዞ የወጣው ማለት ነው። ስለዚህ እነሱ ቦኤንድ አሮ ነው የሚሉት። ሁለቱም መኖር አለበት። ያው በአማርኛ ሲሆን ግን ቀስት ማለት የሁለቱንም አንድ ላይ ስለሆነ ከዛ አንጻር እሱን ግልጽ ለማድረግ ነው። ምክንያቱም የመዋጋት አቅም አለው፣ ቀስት ይዟል፣ ግን ጦር የለውም፣ የሚተኮሰው ጦር የለውም። ስለዚህ የሆነ ሰላማዊ የመዋጋት አቅም ያለው ግን ሰላማዊ የሚመስል ነገር አለው ማለት ነው። እና ምን ይላል? ድል እየነሳ ወጣ፣ ድል ለመንሳት ይላል እና ሙሉ ለሙሉ ያሸነፈ አይደለም። ይሄ እያሸነፈ የሚሄድ ነገር ነው የሚያሳየው ማለት ነው። ግን ምንድነው ይሄ በነጭ ፈረስ ላይ የተቀመጠ ነገር? ምክንያቱም በነጭ ፈረስ ላይ የተቀመጠ ዮሐንስ ራዕይ ሌላ ቦታም ደግሞ አለ። ዮሐንስ ራዕይ ምዕራፍ 19 ቁጥር 11 ላይ ያለው እንደዚህ ይላል፣ አንብብላችሁ። ሰማይም ተከፍቶ አየው፣ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅ ይፈርዳል ይዋጋል። ስለዚህ የታመነና እውነተኛ ኢየሱስ እንደሆነ ማወቅ ትችላላችሁ። ዮሐንስ ራዕይ ምዕራፍ 19 ሙሉን ብታነቡት ስለ ኢየሱስ ነው የሚያወሩ። ታዲያ ይሄ በነጭ ፈረስ ላይ ተቀምጦ የመጣው ምንድን ነው? ልክ እንደ ኢየሱስን መስሎ መምጣት ያስፈለገው ለምንድን ነው? አንደኛ ግልጽ ልዩነታቸው፣ ይሄኛው ቀስት ይዟል፣ ኢየሱስ ቀስት አልያዘም። ቀይ ነው የለበሰው ኢየሱስ። ይሄኛው በነጭ ፈረስ ላይ ነው ተቀምጦ የመጣው፣ ቀስት ይዟል። ኢየሱስ ከአፉ ስለታም ሰይፍ ይወጣል፣ በሁለት ወገን የተሳለ። ይሄኛው ግን እንደዚህ አይነት ነገር የለውም። ታዲያ ኢየሱስን መስሎ ለመምጣት ለምን አስፈለገው? ማን ነው ይሄ የሚለውን እንመለከታለን። በጣም የመጨረሻው ዘመን ስናነብ በጣም ወሳኝ ክፍል ነው ያልኩበት ምክንያት
በዚህ ምክንያት ነው አሁን አነብላችኋለሁ። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 እስከ 4 ያለውን አነብላችኋለሁ። ከመጽሐፍ ቅዱስ ደግሞ የቀረውን እዚህ ላይ የሌለውን የቀረውን ክፍል አነብላችኋለሁ። እሱም ብቻ ሳይሆን ትንቢተ ዳንኤል ላይም ሌዋውያን ላይም መጽሐፈ ነገሥትም መጽሐፈ ዜና 2 ላይ ያሉትንም ነገሮች አያይዤ ይሄ በፈረስ ላይ የተቀመጠው የመጀመሪያው ማተብ ሲፈታ የሚወጣው ማን ነው የሚለውን ለመመልከት እንሞክራለን ማለት ነው። ስለዚህ 7 ማህተብ ነው ያለው። ስለዚህ የመጀመሪያው ማህተብ ማለት የመጀመሪያው ነገር ማለት ነው። በቃ ከዚህ በፊት እንደነገርኳችሁ የዮሐንስ ራዕይ 3 ክፍል አለው። አንደኛው ስለ ኢየሱስ መልክ የሚናገር ክፍል አለ። ሁለተኛው ክፍል ስለ ቤተ ክርስቲያኖች የሚናገር ነው። ሶስተኛው ክፍል ነው ስለ መጨረሻው ዘመን የሚናገረው ማለት ነው። እና ኢየሱስ ለዮሐንስ ራእዩን ሲያሳየው ያየኸውን ይለዋል። ያየው ነገር ኢየሱስን ያየው ማለት ነው። ኢየሱስን መልክ ያየውን አንድ እሱ ነው። አሁን ያለውን ይለዋል በዛ ዮሐንስ በሚኖርበት ዘመን ላይ ስላለው ነገር ማለት ነው። እና ለወደፊት ደግሞ የሚሆነውን ነገር እነዚህን ነገሮች ጻፍ ይለዋል። ስለዚህ የኢየሱስን መልክ ያየውን እሱን አይተናል። ኢየሱስ ምን እንደሚመስል መልኩ እሱን አይተናል። የቤተ ክርስቲያኖቹን የተፈጸመ ታሪክ ነው ብዬ ስላሰብኩኝ እሱን ዘልየዋለሁ። ምክንያቱም ከቤተ ክርስቲያን መጽሐፍ ታሪክ እሱን አንብባችሁ መረዳት ስለምትችሉ ማለት ነው። አሁን ስለ መጪው ዘመን መነገር የሚጀምርበት ስለ መጪው ዘመን ትንቢት መነገር የሚጀምርበት የመጀመሪያው ክፍል ነው ማለት ነው። ስለዚህ የመጀመሪያው ማህተም ማለት የነገር ሁሉ መጀመሪያ ነው ማለት ነው። ስለዚህ በሁሉም ነገር መጀመሪያ ነው። ይሄ በፈረስ ላይ ድል እየነሳ የሚወጣው ቀስት የያዘው የሚመጣው ማለት ነው። ስለዚህ ማን ነው የሚለውን ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 2 ላይ ያለውን አነባለሁ። መጽሐፍ ቅዱስ ይዛችሁ እያነበባችሁ ትክክል ነው አይደለም የሚለውን ነገር በራሳችሁ እንድትመረምሩት በዚሁ አጋጣሚ አሳስባችኋለሁ። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 እስከ 4 ያለውን አንብብላችሁ ቀጥሎም ያሉትን ቁጥሮች አነብላችኋለሁ። ቁጥር 1 ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክም ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። እና ምንድነው ተሰሎንቄ ያሉት ቤተክርስቲያን በቃ ሁሉን ነገር አልቋል፣ አሁን ኢየሱስ መጥቶ ሊወስደን ነው ብለው ተዘጋጅተው ነበር። ግን ምን ይላችኋል ጳውሎስ? ማንም በማናቸው መንገድ አያስታችሁ ይላል። ስለዚህ ማንም ሰው እንዳያስታችሁ ለእኛም ጭምር ማለት ነው። ክህደቱ አስቀድሞ ሳይመጣ እና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። ስለዚህ የመጨረሻው ዘመን የመጨረሻው የነገሮች ሁሉ ማብቂያ የመጀመሪያው ምልክት ምንድን ነው? የዓመፅ ልጅ መገለጥ ነው ማለት ነው። እኔ እግዚአብሔር ነኝ የሚለው የዓመፅ ልጅ መገለጥ ነው። ስለዚህ የመጀመሪያው ማተም ልክ ሲፈታ ቀድሞ የሚወጣው ድል እየነሳ የሚወጣው እያሸነፈ የሚወጣው የመጀመሪያው ይሄ ነው ማለት ነው። ስለዚህ ይሄ ሐሰተኛው ክርስቶስ ነው። ቀጥሎ ያለውን ላንብብላችሁ። እዚሁ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 5 እስከ 12 ያለውን ቀጥዬ ላንብብላችሁ። እዚህ ላይ የለም ግን ከመጽሐፍ ቅዱስ ላንብብላችሁ። ቁጥር 5 ገና ከእናንተ ጋር ሳለሁ ይህ እንዳልኳችሁ ትዝ አይላችሁምን? በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። የዓመፅ ሚስጥር
አሁን ይሠራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው ዓመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምር ሁሉና በምልክቶች በሐሰተኞችም ድንቆች በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል ይላል እና አሁን እንዳይገለጥ የሚከለክለው ነገር አለ። አንድ ማወቅ ያለብን ነገር የአውሬው መንፈስ የጸረ ክርስቶሱ መንፈስ በዚህ ዘመንም አለ። አሁን ባለንበት ዘመን ብቻ ሳይሆን ከድሮ ዘመን ጀምሮ አለ መንፈሱ ማለት ነው። ግን ወጥቶ ዓለምን እንዳይቆጣጠር ሰዎችን ሙሉ ለሙሉ እንዳይገዛ የሚከለክለው አለ ማለት ነው። አንዳንዶቹ መንፈስ ቅዱስ ነው የሚከለክለው ወጥቶ እንዳይሰራ የሚሉ አሉ። አይ መልአኩ ነው የሚከለክለውም የሚሉ አሉ። ግን በአንድም ሆነ በሌላ መንገድ ተከልክሏል። እግዚአብሔር ፈቅዶለት ዘመኑ እስከሚሰጠው ድረስ ምክንያቱም 3 ዓመት ተኩል ብቻ ነው እንዲሰራ የሚፈቀድለት ማለት ነው። ስለዚህ ካለ ጊዜው መምጣት አይችልም ማለት ነው። ምክንያቱም እሱ መጥቶ ዓለምን ሙሉ ለሙሉ ከተቆጣጠረ ከዛ በኋላ የመጨረሻው ዘመን ስለሚሆን ማለት ነው። እግዚአብሔር በፈቀደው ጊዜ ነው እና እግዚአብሔር ሰዎች እንዲድኑ ይሄ የምህረት ዘመንን እስካስረዘመው እስከፈለገ ድረስ ያስረዝመዋል ማለት ነው። ግን እግዚአብሔር በቃ ጊዜው አሁን ነው ሲል አውሬውም ወጥቶ ዓለም መግዛት ይጀምራል ማለት ነው። ስለዚህ አስተውሉ፣ እዚህ ጋር ድል እየነሳ ወጣ፣ ድል ለመንሳት ነው የሚለው እና ሙሉ ለሙሉ ተቆጣጠረው አይልም እዚህ ጋር የመጀመሪያው ማዕተብ ላይ ማለት ነው። እስቲ የተለያዩ ሌሎች የመጽሐፍ ቅዱስ ክፍሎችን ላንብብላችሁ። ማን ነው ይሄ አውሬ? አሁን ያነበብኩላችሁ ክፍል ላይ ቁጥር 4 ላይ ሁለተኛ ተሰሎንቄ ቁጥር 4 ላይ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እሱ ነው ይላል እና ያው በዚህ ዘመን ቤተ መቅደስ ክርስቲያኖች አማኞች እንደሆኑ ይታወቃል። ግን ማያምኑ ሰዎች አሉ ከእስራኤል ወገን የሆኑ እና እነሱ ደግሞ ይህን የመቅደስ ስርዓት ለመስራት ሁሉ ጊዜ እንደሚሞክሩ እናውቃለን እና ከመስዋዕት ጋር የተያያዘ ነገር አለ። እስቲ ይሄን ነገር ከመስዋዕት ጋር የተያያዘውን ነገር እና ከአውሬውና መስዋዕት ከማቅረብ ጋር መስዋዕቱን እግዚአብሔር ይቀበለዋል ማለት ሳይሆን ዞሮ ዞሮ ሁላችንም ከዚህ በኋላ ያለነው ሰዎች ኢየሱስ ክርስቶስ መጥቶ ራሱን ለኃጢአታችን መስዋዕት ካደረገበት ዘመን ጀምሮ ያለነው ሰዎች ሁላችንም የምንድነው በኢየሱስ አምነን ነው። ሌላ መዳኛ መንገድ የለም። ነገር ግን ቤተ መቅደሱ መልሶ እንደሚሰራ ፍንጭ የሚሰጠን ነገር ነው ማለት ነው። እስቲ ትንቢተ ዳንኤል ላይ ያለውን ነገር ላንብብላችሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 27 ላይ ያለውን ላንብብላችሁ። እሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል፣ እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል እና ምንድን ነው? እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል ይላል እና ሱባኤ ማለት አንድ ሳምንት ማለት ነው። ግን በዚህ ትንቢተ ዳንኤል ላይ ባለው ከዚህ በፊትም አብራርቼዋለሁ፣ ለወደፊትም አብራራዋለሁ። አንድ ሱባኤ 7 ዓመትን ነው የሚወክለው። ሱባኤ ሳምንት ነው። ሳምንት 7 ቀን ነው ያለው። ግን ይሄ 7 ዓመትን ነው የሚወክለው እና ለ7 ዓመት ስምምነት ያደርጋል ከብዙ ሰዎች ጋር። ከዛ ግን ስምምነቱን ያፈርሳል እና ስለዚህ ሲጀመር ይሄ አውሬው መገለጥ ሲጀምር ሰላማዊ በሆነ መንገድ ነው የሚጀምረው። ድል እያደረገ ቀስ ብሎ እዚህ ጋር እንደሚታየው ምስሉ ላይ ቀስት አለው፣ ግን የሚተኮሰው ነገር የለም፣ የሚወነጨፈው ነገር የለም።
ዝም ብሎ ቀስት ነው፣ አቅም ብቻ ነው እንጂ የእውነት እንትን እያለ አይደለም፣ አይዋጋም። ቀስ ብሎ ነው ሰላም በሚመስል መንገድ፣ ስምምነት በሚመስል መንገድ ነው የሚጀምረው ማለት ነው። ልክ መሀል ላይ ሲደርስ ያቋርጧል። 3 ዓመት ተኩል ላይ ሲደርስ፣ ምክንያቱም አውሬው እንዲሰራ የተፈቀደለት 42 ወር ብቻ ነው። ስለዚህ ዮሐንስ ራዕይ ምዕራፍ 13 ላይ ስንደርስ በደንብ እናየዋለን እና ከዛ በኋላ ነው እንትኑን የሚያስቀረው መቅደስ ውስጥ ያለው መስዋዕቱንና ቁርባኑን ያስቀራል ይላል። ስለዚህ አሁን ይህ ስለ መቅደስ ስርዓት ነው የሚያወራው። የመቅደስ ስርዓት ያድናል እያልኳቸው አይደለም። የመቅደስ ስርዓት አያድንም፣ ኢየሱስ ነው የሚያድነው። ግን ወደ እስራኤሎች ወደ መቅደስ ስርዓት ይመለሳሉ እና ቤተ መቅደስ ውስጥ ገብቶ እኔ እግዚአብሔር ነኝ ብሎ የጥፋት ርኩሰት በተቀደሰ ቦታ ሲቆም አንባቢ ያስተውል የተባለው ይሄ ነው ማለት ነው። ሌላ ተጨማሪ ነገር ላንብብላችሁ ከዚህ ጋር የሚገናኝ ነገር። አሁን ምንድን ነው እንግዲህ ለወደፊት ለሶስተኛ ጊዜ ይገነባል ተብሎ ይታሰባል። ይሄ እስራኤል ያለው መቅደስ ማለት ነው። ከዚህ በፊት በሰለሞን ጊዜ ተገንብቶ ነበር። ከዛ በባቢሎን ዘመን ፈርሷል። ስለዚህ ሁለተኛ ጊዜ ከዛ በኋላ ተገንብቷል ማለት ነው። አሁን ፈርሷል ድጋሚ የሁለተኛ የተገነባው ከክርስቶስ ኢየሱስን ከሰቀሉት በኋላ እና እሱ ደግሞ ከሙታን ተነስቶ ካረገ በኋላ በ70ኛው ዓመተ ምህረት ላይ ሙሉ ለሙሉ እስራኤል ፈርሳለች፣ ህዝቡም ተበትኗል ማለት ነው። ግን በመጨረሻው ዘመን ላይ ተመልሶ ይሄ ቤተ መቅደስ ይገነባል እና አውሬውም ደግሞ ከብዙዎች ጋር ስምምነት ያደርጋል ለ7 ዓመት። ግን 7 ዓመት ግማሽ ላይ አሁን እንዳነበብኩላችሁ ዮሐንስ ራዕይ ትንቢተ ዳንኤል ምዕራፍ 9 ቁጥር 27 ላይ እንዳለው ስምምነቱን ያስቀራል እና እኔ እግዚአብሔር ነኝ ይላል ማለት ነው። እና ይሄ ነው ዋነኛው ምልክት ለኛ ማለት ነው። ስለ ቤተ መቅደሱ ስርዓት ግን የሆነ ነገር ልንገራችሁ። የፈለግነውን እሳት አምጥተን ቤተ መቅደሱ ላይ መስዋዕት ማቅረብ አንችልም። እንዴት እንደሆነ ከሌዋውያን ጀምሮ ያለውን ላንብብላችሁ። ኦሪት ዘሌዋውያን ምዕራፍ 9 ላይ ከቁጥር 22 እስከ 24 ያለውን ላንብብላችሁ። ቁጥር 22 አሮንም እጆቹን ወደ ህዝቡ ዘረጋ፣ ባረካቸውም። የኃጢአቱን የሚቃጠለውንም የደህንነቱን መስዋዕት ከሰዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ህዝቡንም ባረኩ። የእግዚአብሔር ክብር ለህዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያውም ላይ የሚቃጠለው መስዋዕት ሁሉ ስቡንም በላ። ህዝቡም ሁሉ አይተው እልል አሉ፣ በግንባራቸውም ወደቁ ይላል እና መስዋዕቱን ካዘጋጀ በኋላ የመጀመሪያው እግዚአብሔር ለእስራኤሎች ኦሪት ዘሌዋውያን ላይ እንዴት መስዋዕት እንደሚያቀርቡ ስነስርዓቱን የሚነግራቸው ሰዓት ላይ ማለት ነው። የመጀመሪያውን መስዋዕት ካቀረበ በኋላ በሬዎቹን በጎቹንም አርዶ ስቡንም ልክ መሰዊያው ላይ ካረገ በኋላ እሳቱ ከእግዚአብሔር ዘንድ መጥቶ ነው ያን መስዋዕት የበላው ማለት ነው። እና እንደዛ ነው እንጂ የራሳቸውን እሳት ጭረው አይደለም መስዋዕቱን የቀረቡት ማለት ነው። ግን የራሳቸውን ደግሞ የራሳቸውን እሳት ሲጠቀሙ ደግሞ ምን እንዳጋጠማቸው እንመልከት። ቀጥሎ ሁለተኛው ምዕራፍ 10 ላይ እንደዚህ ይላል። ከቁጥር 1 እስከ 2 ያለውን ላንብብላችሁ። የአሮንም ልጆች ናዳብ እና አብድዩ በየራሳቸው ጥናውን ወስደው እሳት አደረጉበት፣ በላዩም ላይ ዕጣን አኖሩበት። በእግዚአብሔር ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔር ፊት ሞቱ። እና ምንድን ነው ከሰማይ የወረደው እሳት ነው ቅድም መስዋዕቱን የበላው እና ከዛ እሳት ውጭ የሆነ እሳት ከሌላ ቦታ ጭረው አምጥተው ለዕጣኑን ለማጠን ሲሞክሩ ተቀጸፉ ማለት ነው። ስለዚህ
ግዴታ እሳቱ የእግዚአብሔር እሳት መሆን አለበት፣ መስዋዕቱን የሚበላው ማለት ነው። ሳምሶን እንደሚወለድ ትንቢት ሲነግራቸው ለሁለቱ ባልና ሚስቶች ያ መልአክ መስዋዕቱን ካቀረበ በኋላ ልክ ድንጋዩን በዱላው ሲነካው እሳት ከድንጋይ ውስጥ ወጥቶ ያን መስዋዕት እንዳቃጠለውና በመስዋዕት ውስጥ እንዳረገ አለ መጽሐፈ መሳፍንት ላይ። እና መስዋዕቱ ሲቀርብ በራሳችን እሳት አይደለም የምናቃጥለው፣ የእግዚአብሔር እሳት መሆን አለበት ግዴታ። ሌላ ቦታም ላሳያችሁ ተመሳሳይ ነገር ማለት ነው። ሁለተኛ ዜና ምዕራፍ 7 ከቁጥር 1 እስከ 3 ላይ እንደዚህ ይላል። ሰለሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለው መስዋዕትና ሌላ መስዋዕቱን በላ፣ የእግዚአብሔርን ክብር ቤቱን ሞላ ይላል። እና ሁል ጊዜ በቃ መስዋዕት ሲቀርብ እሳቱን ከሰማይ መምጣት አለበት፣ የእግዚአብሔር መሆን አለበት ማለት ነው እንጂ የራሳቸውን እሳት ማድረግ አይችሉም። ተመሳሳይ ነገር መጽሐፈ አንደኛ ነገሥት ላይ ደግሞ ተመሳሳይ ነገር አለ። ልክ እንደዚሁ ኤልያስ ደግሞ በኤልያስ ዘመን የተፈጸመ ነገር አለ። ኤልያስ ከበዓል ነቢያቶች ጋር ሲከራከር ማን ነው አምላክ? በዓል ነው አምላክ? እግዚአብሔር ነው አምላክ? የሚለውን ክርክር ሲያቀርብ እና መስዋዕት አቅርበን በእሳት የሚመልሰው እሱ አምላክ ነው ብሎ ተወራርዶ ነበር። እና ምን እንደተፈጠረ ላንብብላችሁ። መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ወይም አንደኛ ነገሥት ምዕራፍ 18 ከቁጥር 36 እስከ 39 ያለውን ላንብብላችሁ። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያ እንደሆንኩኝ ይህም ሁሉ በቃልህ እንዳደረግኩ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕቱንና እንጨቱንም ድንጋዮቹንም አፈሩንም በላች፣ ጉድጓዱም ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እሱ አምላክ ነው አሉ። ስለዚህ ኤልያስ እንኳን ከበዓል አማልክት ነቢያት ጋር ሲወራረድ የራሱን እሳት አይደለም የተጠቀመው መስዋዕቱን ለማቅረብ፣ ከሰማይ ወጥቶ ነው ያን መስዋዕት የወሰደው ማለት ነው። እና እንዳለ በብሉይ ኪዳን ላይ መስዋዕት በሚቀርብበት ዘመን ሁሉ ማለት ነው በራሳቸው አይደለም የሚያቀርቡት፣ ከሰማይ ነው የሚወርደው። ዳዊትም ልክ እንደዚሁ ዳዊት ኃጢአት ይሰራል፣ የእስራኤልን ሕዝብ ይቆጥራል። ሲቆጥር እግዚአብሔር ተቆጥቶት መቅሰፍት ይመጣባቸዋል። ልክ መቅሰፍት ሲመጣባቸው መልአኩ ሕዝቡን በቃ መጨረስ ሲጀምር ይጸልያል ዳዊት ማለት ነው። እና እግዚአብሔር መስዋዕት እንዲያቀርብ ያዘዋል ማለት ነው። ከዛ ዳዊት መስዋዕት ያቀርባል፣ እግዚአብሔር ይቅር ይላቸዋል። ግን መስዋዕቱን ሲያቀርብ የተፈጠረው ነገር ላንብብላችሁ። አንደኛ መጽሐፈ ዜና ቀዳማዊ ምዕራፍ 1 ወይም አንደኛ ዜና ምዕራፍ 1 ላይ ከቁጥር 26 እስከ 27 ያለው ላንብብላችሁ። ቁጥር 26 ዳዊትም በዚያ ለእግዚአብሔር መሠዊያ ሰራ፣ የሚቃጠለው መስዋዕትና የደህንነቱን መስዋዕት አቀረበ፣ እግዚአብሔርንም ጠራ። ከሰማይም ለሚቃጠለው መስዋዕት በሚሆነው መሠዊያ ላይ በእሳት መለሰለት። እግዚአብሔርም መልአኩን አዘዘው፣ ሰይፉንም በአፎቱ ከተተው ይላል። ስለዚህ ዳዊትም በእስራኤል ላይ መቅሰፍቱ እንዲቆም መስዋዕቱን ሲያቀርብ እግዚአብሔር በምንድን ነው የመለሰለት? በእሳት ነው የመለሰለት ማለት ነው። ስለዚህ አሁን ሀሳቡ ግልጽ ነው አይደል? መስዋዕት ስናቀርብ በብሉይ ኪዳን ላይ ማለት ነው። በአሁኑ ዘመን እኛ መስዋዕት አናቀርብም። መስዋዕቱ የእግዚአብሔርን መከተል። በዛ በብሉይ ኪዳን በነበረው ሕግ ግን መስዋዕቱ ይቀርባል፣ እሳቱ ግን ከሰማይ ነው የሚወርደው። አንዴ ከወረደ በኋላ ግን ያን እሳት ሁል ጊዜ አይጠፋም፣ ሁል ጊዜ ይነዳል ማለት ነው። እንጨት እያደረጉበት ሁል ጊዜ እንዲቀጣጠል ያደርጋሉ ማለት ነው። ስለዚህ
መስዋዕት ሲቀርብ እሳቱ ከሰማይ ነው እንጂ ከራሳችን አናቀርብም የሚለውን ሀሳብ ግልጽ ለማድረግ ስለፈለግኩ ነው። እሺ አሁን ዮሐንስ ራዕይ ምዕራፍ 13 ላይ መጀመሪያ ቁጥር 1 ላይ ያለው ስለ አውሬው ነው የሚያወራው። አሁን ስለዚህ ድል እያደረገ ስለሚወጣው አውሬ ነው የሚያወራው። ከዛ በኋላ ግን ሌላ አውሬ ደግሞ አለ። አውሬው ብቻውን አይደለም የሚመጣው። አውሬ አለ እና ደግሞ ሐሰተኛ ነቢያት አለ። ሐሰተኛ ነቢይ አለ። ከቁጥር 11 ዮሐንስ ራዕይ ምዕራፍ 13 ከቁጥር 11 እስከ 14 ያለውን ላንብብላችሁ። ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉ 2 ቀንዶችም ነበሩት። እንደ ዘንዶም ይናገር ነበር። በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውም ቁስል ለተፈወሰለት ለፊተኛው አውሬ ምድርና በእርሱ የሚኖሩትን እንዲሰግዱ ያደርጋል። እሳት እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆች ምልክቶችን ያደርጋል። በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረው እና በሕይወት ለኖረው ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይናገራል ይላል። ስለዚህ ይሄ አውሬው ወይም አሁን እዚህ የመጀመሪያው ማተብ ሲፈታ የወጣው እሱ እንዲመለክ የሚያደርግ ነው። የሐሰተኛው ነቢይ ነው ማለት ነው። እና ምንድነው የሚያደርገው? ምስል እንዲሰሩለት እንዲሰገድ ነው የሚያደርገው። ግን ምንድነው አንድ ከሚያሳያቸው ምልክቶች ምንድነው? እሳትን እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆች ምልክቶች ያደርጋል ይላል። ስለዚህ እስካሁን እየነገርኳችሁ ነበር። ትንቢተ ዳንኤል ላይ ከብዙዎች ጋር ለአንድ ሱባኤ ወይም ለ7 ዓመት ጽኑ ቃል ኪዳን ያደርጋል። ከዛ መሀል ላይ ነው መስዋዕቱን የሚያስቀረው እና መስዋዕት ሲቀርብ እሳቱ ከሰማይ ነው የሚወርደው። ይሄ ሐሰተኛው ነቢይ ደግሞ ምንድን ነው የሚያደርገው? የመጨረሻው ከዚህ በኋላ የሚሰራው ቤተ መቅደስ ውስጥ ልክ መሰዊያውን ሰርተው መስዋዕቱን ካቀረቡ በኋላ ያን እሳት ከሰማይ የሚያወርደው ማን ነው? ይሄ ሐሰተኛው ነቢይ ነው ማለት ነው። ስለዚህ የእስራኤልን ሕግ የመጽሐፍ ቅዱስን የሚያውቅ ሰው ሁሉ ይህን ነገር ሲያይ ምን ይላል? እንዴ እግዚአብሔር በእሳት መለሰ ነው የሚለው ማለት ነው። ስለዚህ እግዚአብሔራዊ የሚመስል መንፈሳዊ የሚመስል ግን አጋንንታዊ የሆነ ነገር ነው የሚፈጸመው ማለት ነው። እና እሳት ከሰማይ መውረዱ ቀላል ነገር አይደለም። መጽሐፍ ቅዱስ ላይ በጣም ትልቅ ትርጉም ያለው ነገር ነው። ምክንያቱም መስዋዕቱ እሳቱን ከራሳችን አይደለም የምናቀርበው፣ ከሰማይ መውረድ አለበት ማለት ነው። እና እንግዲህ በዛ ዘመን የምንኖር ከሆነ በቅርቡ የሚፈጸም ከሆነ ይሄ ነገር ማለት ነው እሳት ከሰማይ ቢያወርዱም ቤተ መቅደስም ቢሰሩ ምንም ቢያደርጉ ለእኛ ልክ ይህን ሁሉ ነገር ግርግር ስታዩ ራሱ ድል እያደረገ የሚወጣ ከብዙዎች ጋር ስምምነት የሚያደርግ አውሬ ስታዩ ነገሩ ሀ ብሎ እንደተጀመረ የዓለም መጨረሻ የመጨረሻው መጨረሻ ሀ ብሎ እንደተጀመረ ማወቅ ትችላላችሁ። የመጀመሪያው 7 ዓመቱ የሚጀመርበት የመጀመሪያው ምልክት ይሄ ነው ማለት ነው። ስለዚህ እሳትም ከሰማይ ቢያወርዱ መስዋዕትም ቢያቀርቡ እሱ በዚህ ሁሉ መታለል የለብንም ማለት ነው። እና የመጀመሪያው ማተብ ሲፈታ የሚመጣው ይሄ አውሬ ነው እና በዓለም ሁሉ የሚታይ ዓለምን ሁሉ የሚያስደንቅ ነው የሚሆነው እና በዛ ሰዓት አለመታለል አለብን ማለት ነው። ማቴዎስ ወንጌል ላይ ምን ይላል? ምዕራፍ 24 ከቁጥር 21 እስከ 28 ድረስ ቁጥር 1 ላይ ምን ይላል? በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። እነዚያስ ቀኖች ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያም ጊዜ ማንም እነሆ ክርስቶስ በዚህ አለ ወይም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣
እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። በድን ወዳለበት በዚያ አሞራዎች ይሰበሰባሉ ይላል እና በጣም ምልክቱ በጣም ብዙዎችን የሚያስት እንደሆነ እና ሐሰተኛ ክርስቶስ ብቻ ሳይሆን ሐሰተኛ ነቢያቶችም እንደሚኖሩ ነው የሚናገረው እና ክርስቶስ እዚህ ነው እዛ ነው ቢባል ማመን የለብንም። ምክንያቱም እሳት ከሰማይ ያወርዳል፣ ቤተ መቅደስ ውስጥ እኔ እግዚአብሔር ነኝ ብሎ ይቀመጣል። ክርስቶስ የሚለውን ነገር ሁሉ ነኝ ይላል፣ ሐሰተኛው ክርስቶስ ማለት ነው እና የመጀመሪያው ማተብ ሲፈታ የሚመጣው ይሄ ነው እና የመጀመሪያው ማተብ ሲፈታ ዓለምን የሚገዛ ሰላም የሚያሰፍን የሚመስል ጽኑ ስምምነት ከብዙዎች ጋር ለ7 ዓመት የሚያደርግ ቤተ መቅደስ ውስጥ ተቀምጦ እኔ እግዚአብሔር ነኝ የሚል ከሰማይ እሳት የሚያወርድ እንደዚህ አይነት ነገሮችን ስናይ ይሄ የመጀመሪያው ማተብ እንደተፈታ ማረጋገጫችን ይሆናል ማለት ነው። አንዳንድ ስለ መጨረሻው ዘመን የሚያስተምሩ ሰባኪዎች ምን ይላሉ? አሁን እኛ 3ኛው ማተብ ላይ ነን ይላሉ፣ ወይም 4ኛው ላይ ደርሰናል ይላሉ። ግን የመጀመሪያው የሁሉም ነገር ምልክት ማን ነው? አውሬው ሲገለጥ ነው ማለት ነው። አውሬው ደግሞ የሚገለጠው በመጀመሪያው ማህተብ ነው እና የመጀመሪያው ማህተብ ከተፈታ በኋላ ስንት ዓመት ነው የቀረን? 7 ዓመት ብቻ ነው ያለን። ይህን ለወደፊቱ በደንብ አብራራላችኋለሁ። ስለ ሱባኤ በደንብ ስንመለከት በደንብ ግልጽ አድርጌ አብራራላችኋለሁ። ግን በአጭሩ የዛሬውን ለመጨረስ የመጀመሪያው ማህተብ ሲፈታ አውሬው ይገለጣል እና ስታዩት በተለይ የመጀመሪያውን 3 ዓመት ተኩል ለዓለም ሰላም የሚሰጥ ስምምነት የሚያደርግ ድል እያደረገ የሚወጣ ነው እና አይታችሁት ለመቃወም የሚመች አይደለም። የመጽሐፍ ቅዱስ አዋቂ ነን የሚሉ ሰዎችም ነቢዩ በሱ ፊት የሚሰራው ነቢይ ድንቅ ምልክቶችን የሚያሳይ ነው። እሳት ከሰማይ አውርዶ መስዋዕቱን የሚያቃጥል ነው እና ከመጽሐፍ ቅዱስ እውቀትም አንፃር እውቀት አለን የሚሉ ሰዎችም ለመከራከር የሚችሉት አይነት አይደለም። አሁን ሰዎች ሲፈወሱ ከስንት አንድ ጊዜ ነው የምናየው። የዛን ጊዜ በጣም ብዙ ድንቅና ታምራቶች ይኖራሉ እና በጣም አሳሳች ነገር ነው የሚኖረው እና ግን ይህን ሁሉ ነገር ስታዩ የመጀመሪያው ማተብ እንደተፈታ ማወቅ ትችላላችሁ ማለት ነው። እሺ የዛሬውን እንግዲህ በዚሁ እንጨርሳለን። ከመጨረሴ በፊት ቀጥሎ ደግሞ ማቀርብላችሁን በአጭሩ ላሳያችሁ። ቀጥሎ የምንመለከተው ስለ ሁለተኛው ማተብ ነው። አጠር አጠር ያሉ ስለሆኑ ምናልባት ሁለተኛውና ሶስተኛውን አንድ ላይ ላቀርብላችሁ እችላለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ቀን ይሆንላችሁ።